ዳናይት እንደ ዲቦራ ሲያምር ሀቢባ እንዳትሰሪ አሁን የስም ጠራችን ትልታስብለ ሀቢባ መጠጋት አትችይም ይሸታል ሆሊውድ ስማይል ነበር እኮ ያው ይገማል ይሉኛል ኮመንት ላይ ማስክ አድርገን ነው መቀመጥ አልቻልም ነበር ከጎኔ ወይኔ በጣም ጓጉች ነበር አስጠጋም እኮ ያው አኗ ራሱ እኔ ከማለት በፊት ይሸታል አዎ ማርያ ምናምን አቡ ይሸታል በጣም ነው የሚሸታው እንዴ ሰዓት አለው የሚሸትበት ከሰዓት ምናምን አካባቢ ይሸታል ወይ ውሃ ነገር ጎንጨት ካላሉ ምናምን በጾም በረመዳን ምናምን እንዴት ሊኮን ነው እንደዛ ከሆነ እውነት እያልኳት ከዛ ኤሻሬ ገጠመን ባልሽ ትቶሽ የሆነ ነገር ጎንጭ በቃ አፍሽ አንዳንዴ ዝም ብለን እንትን ባንልም በቃ ከተግሙጠሙጥ እንትን ስለሚባለው ጥርሱ ተሞርዶ ከዛ ድዱ ላይ ስለሚጣበቅበት ድዱ ነው የሚሸተው ነው በቃ አሁን ለምሳሌ ሌላ ባዕድ ነገር ነው አፍሽ ውስጥ የሚገባው ከሰውነትሽ ጋር ብሌንድ ማድረግ ማይችል ሌላ ባዕድ ነገር ነው ገባሽ ሴራሚክ ነገር እኮ ነው እንደገና ድድሽ ላይ ነው የሚቀመጠው ድድሽን ቦርቡር አይደለም ሼቭ ያደርጉሻል ኢን ቢትዊን ዩር ቲዝ ሼቭ ይደረግና እንደዚህ ግብት ነው የሚለው ጥርስሽ ውስጥ ከዛ በኋላ እኮ ናቹራል ጥርስሽን መጠቀም አትችይም በቃ የግድ ማድረግ አለብሽ ዋነኛው ጥርስሽ እኮ አይቦረሽም ምን አይልም ገባሽ ይሻፋንበታል ጥርስ ይሰባበርና ይቀጥንና እሱ መያዣ ይሆናል ሼቭ ይደረጋል እንደዚህ እሱኛውን እሱ ዋናው ጥርስሽ እንትን አያገኝም አይታጠብም ቆሻሻ ሊገባበት ይችላል ዋናው ጥርስ ውስጥ አዎ በአጠቃላይ ማለት ነው ሀቡ በአጠቃላይ ጥርሱ ለተበላሸ ሰው ነው ሆሊውድ ስማይል የሚሆን እና አንቺ ጥርስሽ ምንም ስላልሆነ ይሄ ክፍተቱን በብሬስም ይስተካከላል መሞላትም ትችያለሽ እና ይቅርብሽ በጣም ይሄ ዘላለማዊ ነው ከዛ በኋላ ጥርስሽን መጠቀም አትችይም ሀቡ እንዲህ እኮ ነው እንትን ሻርክ ታውቂያለሽ ሼቭ ነው የሚደረገው በየጥርስሽ መሀል ክፍተት ነው የሚፈጥሩት ለማስገባት ማለት ነው ጥርሱን ለማስገባት ሲቀጥል ግማቱ እኔ ይቅርታ የተሰራችሁ ካላችሁ በጣም ነው የሚሸተው በጣም ቅርብኛ ራኒ ጠይቂያችሁ 37 ዓመት ተከባብረን ኖረናል ምን አለኝ ኮሜንትሽ ላይ ጠይቂኝ አንተ አይነ ማዳሚ ይሸታል እናቱና ነው የሚለው ይሉኛል ገማን ይሉኛል ባልሽ ጥሎሽ እንዳይሄድ ይሉኛል የማይሉኝ ነገር የለም ኧረ እኔ ጥርሴ ምን አለኝ በቃ አሳስረዋለሁ ይሄንን ፍንትኑን አሳስሪ ነው ይሞላል እሱም ይሞላል ሀቡ በቃ መሞላት ሳትታሰብ በ30 ደቂቃ ይሞሉታል እሱን ይሄ ሁሉ ክፍተት የራስሽን ጥርስ አዎ ይሞላል ለአይደለም እናንተ ሀገር እኛም ሀገር ይሞላል እንደዛ ከሆነ እናቴ ሆሊውድ ስማይል ቅርብኝ ታይ ግን ሲያምር ቪዚብል ነው ምናምን የሚባለው አላ ሲስቁ እኔ እንጃ ምንድን ነው የሚባለው እነግርሻለሁ ሼር አደርግሻለሁ ዋትስአፕ ላይ ሀቡዬ እንዲህ የሚገባው ማታ የምታወጪው ነገር አለ ፊት የሚያደርጉት እንደዛ እሱ ነው ኢንቪዚብል ላይን የሚባል አለ ኢንቪዚብል እንደ ጋርድ ይይዝልሻል እሱ እኮ ታዲያ ማሰሪያ ነው እንደ ብሬስ